የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብ ይችላለህ። የጻፈልኝ ነገር አለ። ገብተህ ላሳይ እችላለሁ። ገብተህ ስልኩን ማየት ትችላለህ። ስልክ ቁጥሩን ማየት ትችላለህ። ቴሌግራም ፔጁን ማየት ትችላለህ። እያንዳንዱ ነገር ላሳይ እችላለሁ ዳኒ እና ይኸውልህ ይሄ ቴሌግራም ፔጁ ነው የሱ። ገብተህ ፕሮፋይሉን ማየት ትችላለህ። እና የጻፈውንም ማንበብ ትችላለህ። ምንድን ነው እያለ ያለው? ይህንን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኖር። እኔ አንቺን በጣም ነው የምወድሽ። እስከ ዛሬ እያደረግን የነበረው በሙሉ ትላንት ማታ እልህ ነው ሰው። ዛሬ ደግሞ እምቢ ስላልኩትኝ ወይም ደግሞ ምንም አይነት ምላሽ ስላልሰጠሁት ኖርማል ቴክስት ውስጥ ገብተህ ማየት ትችላለህ። ስልክ ቁጥሩን ቼክ ማድረግ ትችላለህ። ታዲያ ሩታ ይሄ ነገር ለኛ ማሳየት አይጠበቅብሽም። ይኸው አንብበው በደንብ ይሄ ነገር ኖ እዩት። ቀኑን ማየት ትችላላችሁ አይደለ? ቀኑን ቼክ አድርጉት። ከስልካችሁ ጋር አመሳክሩት። ስልክ ቁጥሩንም ቼክ አድርጉት። ይኸውልሽ ሩታ ከደሻላ እሱ እንድታቆልኝ ነው ፈልገው። አይኖ ግን ደግሞ ለእኛ ማሳየት አይጠበቅብሽም ነው። አሁን ሄርሜላ ተስፋ አልቆረጠችም። ሄርሜላ አልቅሳት ሄዳለች ብለሽ አስበሽ ከሆነ ተስፋ ቆረጥ ነገር በቅቶኛል። ሩታ አዳምጪኝ። እሱ ነገር ስለበቃኝ እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር ምንም ሊሰማኝ አይችልም። መመለስ ብትፈልጊ ከሆነ መመለስ፣ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ አይችልም። ከዚህ በኋላ ስለ አብርሃም የሆነ ነገር መረጃ፣ የሆነ ነገር አብርሃም እንዲህ ነው ማንነት፣ የሆነ ነገር በሽ እንድታሳየኝ አልፈልግም። እኔ እሱ ነገር በቅቶኛል። የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁ። ሰው ለእኔ መተሽ እንደዚህ ነገር ማሳየት አይደለም። እኔ አሁን ይሄንን ነገር ማሳየሽ እንዴት እንድታሚ እንደምፈልግ ገብቶሻል ማለት አሁን አንቺና አብርሃም መካከል